ብዙ ጊዜ ምን እንሰማለን ሼህ መሐመድ ኢብኑ አብዱል ወሃብ እና ሼህ ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ እነዚህ ናቸው አላህ ከአርሽ በላይ ነው ብለው ወሃብያ አርሽ አላህ ከአርሽ በላይ ነው ይላሉ ብለው ይናገራሉ። እነዚህ ሰዎች ቁርአንና ሐዲስን አያነቡም ወይ የሰለፎችን ንግግር አያነቡም ወይ ይላሉ አንዳንድ ጊዜና የሰለፎች ንግግር የነቢያት አስተምሮ ነው። በነገራችን ላይ አላህ ከአርሽ በላይ ነው የሚለው አስተምሮ ማለት ነው። ለምሳሌ ያክል ከነቢያት ብንጀምር የመጀመሪያ አምላካችን አላህ ሱብሓነሁ ወተዓላ ሰባት ቦታ ላይ ቁርአን ላይ ተናግሯል። አርራህማኑ ዐለል ዐርሽ ኢስተዋ አላህ ሱብሓነሁ ወተዓላ አዛኙ ጌታችን አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ብሎ ተናግሯል። ግን ደግሞ ሙሳ አለይሂ ሰላም ብሏን ሲባል በሐማን በፍርዓውንና በሙሳ መካከል ያለውን እንትኑን ተቆጣጣላችሁ በያስባለሁ። ምክንያቱም ግንብን ገንባለኝ ሙሳ ውሸታም ሆኖ ያዋለሁኝ ወደ ሰማይ ወደ ሙሳ ጌታው መውጣበት ፎቅን ገንባለኝ ሲለው ተመለከታላችሁ ሐማንን ማለት ነው። ስለዚህ ይሄ የነቢያት አስተምሮ ነው። አላህ ከአርሽ በላይ ነው የሚል አስተምሮ የነቢያት አስተምሮ ነውና አንድ ሐዲስ ላስታውሳችሁ ፈልጌ ነው ይሄን የምነግራችሁ። ረሱላህ ሰለላሁ ዐለይሂ ወሰለም ከአርሽ በላይ መሆኑን አምላካችን አላህ ሱብሓነሁ ወተዓላ ብዙ ሐዲሳቶችን ነግረውናል። በተጨማሪም ደግሞ ከዛ በኋላ የመጡ ሰለፎችም ሰሃባዎችም ታቢዒዎችም ታቢዒዎችም ተናግረዋል። ግን እኔ ከዛ መካከል አንዷን ነው የምነግራችሁ። የረሱላህ ሰለላሁ ዐለይሂ ወሰለም ባለቤት የነበረችው ዘይነብ ቢንት ጃህሽ ረዲየላሁ ዐንሃ የተናገረችውን ሐዲስ ነው ማስተዋወሳቸው። ራሁ ተርሚዚ ላይ ያለ ሐዲስ ሰሂህ ሐዲስ ነው። አን አነስ ብን ማሊክ ረዲየላሁ ዐንሁ ምን አለ አነስ ረዲየላሁ ዐንሁ ሲናገር نزلت هذه الآية يتعاية وردته في زينب بنت جحش بزينب بنت جحش سبب يتعاية انقصي وردته أنه فلما قضى زيد منها وطرا زوجناكها يمثلها يقرأ انقص بمتورد جزي قال فكانت تلنبرة تفتخر يعني تكورا نبرة ويمدمو تفكر نبرة على أزواج النبي صلى الله عليه وسلم برس صلى الله عليه وسلم مستوش لي من تنبرة تقول تلنبرة زوجكنا إن أنتن يستمرتشو ويم دمو يا جاباتشو أهلكنا ቤተሰቦቻችሁ ናችሁ እናንተን ያገባቻችሁ ቤተሰቦቻችሁ ናቸው። ወዘወጀኒ አላህ ሱብሓነሁ እኔን ደግሞ አላህ ሱብሓነሁ ወተዓላ ነው ያጋባኝ ትል ነበር። ሚን ፈውቂ ሰብዕ ሰማዋት ከሰባት ሰማያት በላይ ያለው አምላክ አላህ አዘወጀል ነው እኔን ያጋባኝ እያለች ዘይነብ ቢንት ጃህሽ ረዲየላሁ ዐንሃ ትናገር ነበረች ማለት ነው። እና ስለዚህ አላህ ከአርሽ በላይ ነው የሚለው የሰሃባዎች አስተምሮ እንጂ የሼህ መሐመድ ኢብኑ አብዱል ወሃብ እና የኢብኑ ተይሚያ ረሂመሁላህ ተዓላ አስተምሩ ብቻ አይደለም። እነሱ ያስተማሩት ምንድነው ሲባል የሰሃባዎችን የቀደምቶችን ነው። እነሱ ብዙ ጊዜ እናንተ በዛ ልክ ቀርጻችሁ ምናምን ታስቀምጡታላችሁ እንጂ የሼህ ኢብኑ ተይሚያ ረሂመሁላህ ተዓላ የሼህ መሐመድ ኢብኑ